ዛሬ ደግሞ መርካቶ ውስጥ አንድ ትልቅ ህንፃ ላይ ተገኝተናል። የተለያዩ የሀበሻ ቀሚሶችን እና የተለያዩ የሀበሻ ልብሶችን የምታገኙበትን ቦታ ነው የማሳያችሁ። ይሄ ህንፃ ሙሉ ለሙሉ ማለት ይቻላል የሀበሻ ቀሚሶችን የምታገኙበት ነው። አሁን ወደ ውስጥ እንግባና እዚህ ጋር የምታዩት በሙሉ የህፃናትን ጨምሮ የተለያዩ የሀበሻ ልብሶች የሚሸጥበት ቦታ ነው። የሀበሻ ቀሚስ እና የተለያዩ የቤተክርስቲያን ካባዎችን የምታገኙበትን ቦታ ነው የማሳያችሁ። አሁን ቀጥታ ወደ ውስጥ እንግባና እዚህ ጋር እንደምታዩት ተክሊል ለምትጋቡ የቤተክርስቲያኒቱ ልጆች ለእናንተ የሚሆኑ አልባሳትን የምታገኙበት ቦታ ነው። ለብሼ እንዳላሳያችሁ ያለ ቦታው ስለማይለበስ ነው። እንግዲህ በዚህ መልኩ ነጮችንም እንደዚሁም ደግሞ የተለያዩ ቀዮችንም ታገኛላችሁ እንዳሳየዋችሁ። ከዛ በመቀጠል ደግሞ የቤተክርስቲያኒቱ አክሊሎችንም ታገኛላችሁ ማለት ነው። ገዝታችሁ ማከራየት የምትፈልጉ የቤተክርስቲያኒቱ የንዋየ ቅድሳት መሸጫ ሱቅ ያላችሁና ራሳችሁ መጠቀም የምትፈልጉ ቤተክርስቲያኒቱ ልጆች እነዚህ እቃዎችን የምታገኙበትን ቦታ ነው እያሳየኋችሁ ያለሁት። ስልኩን ከስራ አስቀምጬላችኋለሁ። በዚህ ስልክ እየደወላችሁ ማግኘት ትችላላችሁ። እንደዚሁም ደግሞ እስከዚህ ቦታ ድረስ ከመጣችሁ ሙሉ ህንፃው ማለት ይቻላል እንደዚህ አይነት እቃዎች የሚሸጡበት ቦታ ነው። መርካቶ ውስጥ እንዳሳያችሁ የምትፈልጉት ቢዝነስ ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።